የኢትዮጵያ የሕዝብ ተወካዮች ምክር ቤት አስፈጻሚውን የመንግስት አካል የመቆጣጠርና የመከታተል እንዲሁም አስፈላጊ ሆኖ ሲገኝ ስልጣኑን ተጠቅሞ የአገር አንድነት፣ የሕዝብ ሰላምና ደህንነት እንዲጠበቅ የማድረግ ኃላፊነቱን አልተወጣም ሲል የመላው ኢትዮጵያ አንድነት ድርጅት መኢአድ ወቀሰ። መኢአድ ለጠቅላይ ሚኒስትር አብይ አህመድ በጻፈው ደብዳቤም የዜጎችና የሀገር ደህንነት የሚጠበቅበትን መንገድ መሻቱ ለሁሉም አዋጭ ነው ብለዋል። በትግራይ የነዳጅና የገንዘብ እጥረት በክልሉ ሰብአዊ እርዳታዎችን ለማቀበል የሚደረገውን እንቅስቃሴ ማስተጓጎሉን የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ የሰብአዊ እርዳታዎች ማስተባበሪያ ቢሮ በምህጻሩ ኦቻ ትናንት ባወጣው ዘገባ እንዳለው በትግራይ ምግብና ውሃ ማከፋፈልና የጤናና የስርዓተ ምግብ አገልግሎቶችን መስጠት እጅግ በጣም ቀንሷል ወይንም ተቋርጧል። ህጻናት አድን የተባለው የብሪታንያ ግብረሰናይ ድርጅት የሶማሊያ ወታደራዊ ፍርድ ቤት ባለፈው ወር በሞት እንዲቀጡ በወሰነባቸው 4 ልጆች ጉዳይ ጣልቃ እንዲገባ የሶማሊያን መንግስት ተማጸነ። ወታደራዊ ፍርድ ቤቱ ከ16 እስከ 18 ዓመት ዕድሜ ክልል ውስጥ ካሉት ከነዚሁ ልጆች በሁለቱ ላይ የ30ና የ20 ዓመታት እስርም በይኗል። ዜናው በዝርዝር የኢትዮጵያ የሕዝብ ተወካዮች ምክር ቤት አስፈጻሚውን የመንግስት አካል የመቆጣጠርና የመከታተል እንዲሁም አስፈላጊ ሆኖ ሲገኝ ስልጣኑን ተጠቅሞ የአገር አንድነት፣ የሕዝብ ሰላምና ደህንነት እንዲጠበቅ የማድረግ ኃላፊነቱን አልተወጣም ሲል የመላው ኢትዮጵያ አንድነት ድርጅት መኢአድ ወቀሰ። መኢአድ ለሕዝብ ተወካዮች ምክር ቤት በሀገርና በሕዝብ ላይ የሚደርሰውን ግፍ ማሳወቅን ይመለከታል በሚል በጻፈው ግልጽ ደብዳቤ ዝምታን መርጧል ያለው ምክር ቤቱ ኃላፊነቱን ባለመወጣቱ ዜጎች በማንነታቸው፣ በቋንቋቸው፣ በሃይማኖታቸው እየተለዩ አስከፊ ግፍና በደል እየደረሰባቸው መሆኑን ገልጿል። የሕዝብ ተወካዮች ምክር ቤት በኦሮሚያ ክልል ያለውን አሰቃቂ ግድያ፣ ፍጅትና የንብረት ውድመት እንዲያስቆም የሀገሪቱን የጸጥታ አካላት የሚያዘው ክፍል በአስቸኳይ የድርጊቱን ፈጻሚዎች ለሕግ እንዲያቀርብም ጠይቋል። ይህ ካልሆነም የአስፈጻሚውን አካል በሕግ አስገድዶ ኃላፊነታቸውን እንዲወጡ እንዲያደርግ ኢትዮጵያንና ሕዝቧን ከመበታተን የማዳን አዋጅ በሕግ መሰረት እንዲጠቀምም ጥሪ አቅርቧል። ፓርቲው ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጻፈው ሌላኛው ደብዳቤ በሀገርና በሕዝብ ላይ እየደረሰ ያለው በደል መቼ ይቆማል ሲል ጠይቆ በመላው ሀገሪቱ የሚታየውን የሕዝብ እልቂት በዝምታ መመልከት ወይም ኃላፊነትን በአግባቡ አለመወጣት ኢትዮጵያ የመፍረስ አደጋ ከሚያጋጥማቸው ሀገራት ተርታ ላይ ትገኛለች የሚለውን የሌሎችን እይታ እንድናስተናግድ እያደረገ ነውም ብሏል። መኢአድ ለጠቅላይ ሚኒስትር አብይ አህመድ በጻፈው ደብዳቤ የዜጎችና የሀገር ደህንነት የሚጠበቅበትን መንገድ መሻቱ ለሁሉም አዋጭ ነውም ብለዋል። በትግራይ የነዳጅና የገንዘብ እጥረት በክልሉ ሰብአዊ እርዳታዎችን ለማቀበል የሚደረገውን እንቅስቃሴ ወደ ማቋረጥ ደረጃ እንዳደረሰው የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ የሰብአዊ እርዳታዎች ማስተባበሪያ ቢሮ በምህጻሩ ኦቻ ትናንት ባወጣው ዘገባ እንዳለው በትግራይ ምግብና ውሃ ማከፋፈልና የጤናና የስርዓተ ምግብ አገልግሎቶችን መስጠት እጅግ በጣም ቀንሷል ወይንም ተቋርጧል። ካለፈው ዓመት ሐምሌ መጨረሻ አንስቶ ወደ ክልሉ ነዳጅ አለመግባቱን የገለጸው ዘገባው በክልሉ የተከሰተው የገንዘብ እጥረትም አትራፊ ያልሆኑ ድርጅቶችን ከፍተኛ ዕዳ ውስጥ መዝፈቁንና ደሞዝ ለመክፈልም እየተቸገሩ መሆኑን ገልጿል። በአፋር እንደገና የተቀሰቀሰው ግጭትም የአስቸኳይ እርዳታዎች አቅርቦትን አስተጓጉሏል። በተለይ ከአፋር ዋና ከተማ ሰመራ ወደ መቀሌ በሚያሻግረው መስመር ከታህሳስ አንስቶ ምንም አይነት እርዳታ አልተጓጓዘም ብሏል ኦቻ። ባለፈው ዓመት በሐምሌ ወር እርዳታ የጫኑ 1339 ተሽከርካሪዎች ከሰመራ ተነስተው ትግራይ መግባታቸውን የተናገረው ኦቻ እርዳታው ለትግራይ ከሚያስፈልገው ድጋፍ 9% ብቻ ነበረ ብሏል። በሳውዲ አረቢያ በግለሰቦች ቤቶችና ሰሞኑን ደግሞ በጅምላ እስር ቤት ታጉረው አስከፊ ሰቆቃ ውስጥ ያሉ ዜጎችን ሕይወት ለመታደግ መንግስት አስቸኳይ እርምጃ እንዲወስድ ተቃዋሚው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ጠየቀ። ኦፌኮ ባወጣው መግለጫ እንዳመለከተው አሳታፊና ትክክለኛ ያልሆኑ ያላቸው በኢትዮጵያ የሚነደፉ የእድገት ፖሊሲዎች ዜጎችን ለስደት መዳረጋቸውን ጠቁሟል። የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ ለዶይቼ ቬለ በሰጡት ተጨማሪ ማብራሪያ ፓርቲያቸው መንግስት ባለው ኤምባሲና ቆንስላ አማካይነት የዲፕሎማሲያዊ ውይይት በማድረግ ችግሩን ከመሰረቱ ሊፈታ ይገባልም ብለዋል።
ዜጎችን ሊታደግ የሚችል መንግስት ነው። የትም ቦታም ቢሆን በኤምባሲ በቆንስላም በአንዳንድ ዲፕሎማሲ የዜጎችን ህይወት መታደግ የግዴታ ያስፈልጋል። እነዚህ ሰዎች ከዓመት በላይ ሊሆናቸው ነው እስር ቤት ነው ያሉት። አሳዛኝ ጉዳይ ስለሆነ ችላ ሊባል አይገባም። በተለይ መንግስት በዚህ በኩል ጥረት ማድረግ አለበት። ሊታደጉ ይገባል እያለ ነው። ፓርቲው በተለያዩ አስከፊ ሁኔታዎች ውስጥ ያሉትን ህይወት ለማትረፍ መንግስት አስቸኳይ እርምጃ እንዲወስድ በመግለጫው መጠየቁን ስዩም ጌቱ ከአዲስ አበባ ዘግቧል። ይህ ዶይቼ ቬለ DW ነው። ህጻናት አድን የተባለው የብሪታንያ ግብረሰናይ ድርጅት የሶማሊያ ወታደራዊ ፍርድ ቤት ባለፈው ወር በሞት እንዲቀጡ በወሰነባቸው በአራት ህጻናት ጉዳይ ጣልቃ እንዲገባ የሶማሊያን መንግስት ተማጸነ። ሞት የተፈረደባቸው ልጆች ከ1 ዓመት ከ4 ወር በፊት ከታጣቂ ቡድኖች ጋር ተሰልፈዋል ተብለው ጋልካዩ ከተማ ውስጥ በባለስልጣናት ከታሰሩት 6 ህጻናት መካከል ናቸው። ወታደራዊ ፍርድ ቤቱ ከ16 እስከ 18 ዓመት ዕድሜ ክልል ውስጥ ካሉት ከነዚሁ ልጆች በሁለቱ ላይ የ30ና የ20 ዓመታት እስር በይኗል። የህጻናት አድን ድርጅት የሶማሊያ ተጠሪ መሐመድ ሐሰን ባወጡት መግለጫ በልጆቹ ላይ ሞትም ሆነ የረጅም ጊዜ እስራት መበየን ከዓለም አቀፍ ህግጋት ጋር የማይሄድ በመሆኑ በጣም አሳስቦናል ብለዋል። ሱዳን 2 የቀድሞ ባለስልጣናትን ማሰሯን የተቸውን ዓለም አቀፉ ማህበረሰብ ተቃወመች። ትችቱን በሱዳን የውስጥ ጉዳይ ጣልቃ መግባት ያለው የሱዳን ውጭ ጉዳይ ሚኒስቴር የዲፕሎማሲን ደንቦችና ልምዶችን የሚጥስ ሲልም ኮንኖታል። ኖርዌይ፣ ዩናይትድ ስቴትስ፣ ብሪታንያ፣ የአውሮፓ ህብረት፣ ካናዳና ስዊዘርላንድ እስሩን የሱዳን ወታደራዊ ባለስልጣናት የሚፈጽሙት ወከባና ማሸማቀቅ ነው ሲሉ አውግዘዋል። መንግስት በኃይል ስልጣን የያዘውን የሱዳን ወታደራዊ መንግስትን የተቃወሙትን የቀድሞ ባለስልጣናት ካሊድ ኦመር ዩሱፍ እና ዋግዲ ሳሊህን ከትናንት በስቲያ ያሰረው በሙስና ምክንያት ጠርጥሮ መሆኑን አስታውቋል። ባለፈው ጥቅምት አጋማሽ ላይ ወታደሩ ያስወገደው መንግስት አካል የነበሩት ሁለቱ የቀድሞ ባለስልጣናት የቀድሞ የሱዳን ፕሬዝዳንት ኦማር አልበሽር መንግስት ባለስልጣናትን ሀብት ጉዳይ የሚከታተለው ግብረ ኃይል ውስጥ ይሰሩ ነበረ። የግብረ ኃይሉን ተግባር የገመገመው አንድ ኮሚቴ ባለፈው እሁድ አሰራሩ ላይ ጉድለት አግኝቻለሁ ብሎ ነበረ። መንግስት እንዳለው ሁለቱ ባለስልጣናት የተያዙት በፖለቲካዊ ምክንያት ሳይሆን በወንጀል ተጠርጥረው ነው። በደቡብ ሱዳን የቀጠለው ግጭት የእርስ በርስ ሽኩቻና የሰላሙን ሂደት ለመቀልበስ የሚደረጉ ጥረቶች ሀገሪቱን ወደ ጦርነት ሊመልሳት ይችላል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ደቡብ ሱዳንን ዛሬ የጎበኙት በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የደቡብ ሱዳን ጉዳይ ሊቀመንበር ሱዳን እንደገና ወደ ግጭት የመግባቷ ስጋት አለ ሲሉ ለጋዜጠኞች ተናግረዋል። በቆርቆሮሳዊ 2018 የተፈረመው የደቡብ ሱዳን ስምምነት በተቀናቃኝ ፓርቲዎች ጭቅጭቅ ሙሉ በሙሉ ተግባራዊ መሆን አልቻለም። ከ1 ዓመት ባነሰ ጊዜ ውስጥ ምርጫ ታካሄዳለች ተብላ ለምትጠበቀው ለደቡብ ሱዳን ወሳኝ የሆኑ መፍትሄዎች እስካሁን አልተተገበሩም። ከመካከላቸው የተባበረ የጦር ኃይል እዝ መመስረት እስካሁን አልተሳካም። ይህም ግጭቶች ስር እንዲሰዱ እያደረገ ነው ብለዋል የተባበሩት መንግስታት ድርጅት። የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት ኔቶ በምስራቅ አውሮፓ ኃይሉን ማጠናከሩን እንደሚቀጥልና በጥቁር ባህር አካባቢም በቋሚነት ወታደሮችን ለማስፈር ማሰቡን አስታወቀ። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ዛሬ ከሩማኒያው ፕሬዝዳንት ክላውስ ዮሐንስ ጋር ሩማኒያ ውስጥ በሰጡት መግለጫ ድርጅታቸው ከአሁኑ በበለጠ ለረጅም ጊዜ የሚቆዩ ማስተካከያዎችን ማድረጉን እንደሚቀጥል ተናግረዋል። መግለጫው የተሰጠው ተጨማሪ የዩናይትድ ስቴትስ ወታደሮች በሚሰፍሩበት ምስራቅ ሩማኒያ ውስጥ በሚገኝ የአየር ኃይል ጦር ሰፈር ውስጥ ነው። የአሜሪካን ወታደሮች በዚያ መገኘታቸውም የአውሮፓን ደህንነት ለማረጋገጥ ኔቶ ያለውን ቁርጠኝነት የሚያረጋግጥ ነው ብለዋል ስቶልተንበርግ። ይህ በእንዲህ እንዳለ አሜሪካን ዩክሬንን ልትወር ነው የምትላት ሩሲያ ለአውሮፓ ደህንነት በማለት ዩናይትድ ስቴትስና ኔቶ ላወጡት እቅድ በቅርቡ መልስ እንደምትሰጥ በውጭ ጉዳይ ሚኒስትሯ በኩል አስታውቃለች።
ከብሪታንያ አቻቸው ቤን ዋልስ ጋር ሞስኮ ውስጥ ዛሬ የተነጋገሩት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ሾይጉ ምዕራባውያን ዩክሬንን የጦር መሳሪያ ማስታጠቅ እንዲያቆሙ ጠይቀዋል። ለንደንም ልዩ ኃይሏን ወደ ዩክሬን የምትልክበትን ምክንያት ማወቅ እንደሚሹ ተናግረዋል። ሞስኮ ኔቶ ዩክሬንን በአባልነት እንዳይቀበል ዋሽንግተንና ብራስልስ ዋስትና እንዲሰጧት ጠይቃለች። እነርሱ ግን ይህን ሀሳብ ተቃውሞ የራሳቸውን እቅድ ለሩሲያ ልከዋል።